ሰላም እንደምን አላችሁ? ውድ የዚህ ቻናል ቤተሰቦቼ ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ሰላማችሁ ይብዛላችሁ ያልኩኝ እኔ ይህን ቻናል እስካሁን ድረስ ሳብስክራይብ ያላደረገ ሳብስክራይብ አድርጎ ድራማውን እንዲከታተል በአክብሮት እንጋብዛችኋለን። እንግዲህ በስተመጨረሻ ምሳሌ ተከታታይ ድራማ እጅግ በጣም አስደሳችና አስገራሚ ደረጃ ላይ መድረሱ ይታወቃል። እንግዲህ በዛሬው ክፍል ያየነውን የተመለከትነውን ነገር እያንዳንዱን ሀሳብ አስተያየት እየሰጠን እስከ ድራማው ፍጻሜ ድረስ አብረን የምንቆይ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ በዛሬው ክፍል እኔን በበኩሌ እጅግ በጣም ያስደሰተኝ ነገር ምንድነው? ሉላ ከአቃቤ ሕግ ጋር ያለውን ነገር እሷ በራሷ መንገድ ለመፍታት የምትሄደው ጉዞ እኔን በበኩሌ እጅግ በጣም ደስ ብሎኛል። እንዲሁም ያደረገችው ነገር ምንድነው? ለአቃቤ ሕግ ምስት ደውላ ያው እያንዳንዱን የስልክ ቅጂ እኔ ልላክልሽ ላሳይሽና እንግዲህ ከዛ በኋላ ማመን ትችያለሽ፣ ካላመንሽም የራስሽ ጉዳይ ብላ ለእሷ እንዳሳወቀች ይታወቃል። ውድ ቤተሰቦቼ እንግዲህ የአቃቤ ሕግ ምስት በአቃቤ ሕጉ በጣም በሱ በጣም ትተማመንበታለች። እንግዲህ እንደዛ የምትተማመነው እሷ እንግዲህ እሷ እንደታመነች እሱ ካልተገኘ ዱብዳ ነገር ከተገኘ ምን ይፈጥራል ብላችሁ ታስባላችሁ? እንግዲህ እሷ ሉላ እንደዚህ ለእሷ ለማስረዳት ስታስረዳ ጊዜ እሷ ልታምን አልቻለችም። ነገር ግን እንደምንም ብላ እሷ ሉላ ለእሷ ማስረዳቷን አትቀርም ብዬ አስባለሁኝ። እንግዲህ ውድ ቤተሰቦቼ እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እኔ በበኩሌ ሉላ በዛ መንገድ ብታሸንፈው እኔን በበኩሌ በጣም ደስ ይለኛል። ምክንያቱም አቃቤ ሕግ እያደረገ ያለው ነገር በጣም አጸያፊና በጣም ከባድ ነገር ነው ማለት ነው። እንግዲህ እሷ በዛ መንገድ ካሸነፈች ምንም ችግር ውስጥ ሳይገቡ በጣም በቀላሉ ምታሸንፍ ትመስለኛለች ሉላ። እንግዲህ ሌላኛው ሀሳብ ደግሞ ምንድነው ከተባለ መድብልና ብሩኬ አንድ ላይ ከነ ሞገስ ጋር ተባብሮ እነ ዝናንና ካሌብ ሞሲሳን ወደ ሕግ መቅማቅ ውስጥ የመክተት ስራ እየሰሩ ይገኛሉ ማለት ነው። እንግዲህ ከቀን ወደ ቀን እነሱ እንደዚህ አይነት ስራ በመስራታቸው አሁን ላይ እነ ዝናና ካሌብ ሞሲሳ እጅግ በጣም ከፍተኛ ስጋት ውስጥ ገብተዋል ማለት ነው። እንግዲህ በዛ አሰራር ውስጥ እኔ በበኩሌ ያለኝ አስተያየት ምንድነው? ማለት እዛ ብሩኬ ቤት መሆኗ ጥሩ አይመስለኝም። ምክንያቱም እሷ በብር ስለምትገዛ በብር የሚገዛ ሰው ደግሞ ምን እንደሚያደርግ አይታወቅም። እንግዲህ ማለት እነሱ የደረሱበትን ደረጃ ለእነሱ መረጃ የምትሰጥ ከሆነች ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። የኔ ቤተሰቦቼ እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ ለድራማውና ለቻናሌ ያላችሁን ፍቅራችሁን ግለጹልኝ። እንዲሁም ሼር አድርጉ፣ ኮመንት አድርጉ፣ ላይክ አድርጉ ለድራማው ድምቀት እንዲሆንለት። እንግዲህ ሌላኛው ሀሳብ ደግሞ ምንድነው? ማለት እዛ ቤት ገብታ በጣም በከፍተኛ ሁኔታ ከቅድስቴ ጋር እየተገዳደረች ትገኛለች ማለት ነው። ውድ ቤተሰቦቼ እንግዲህ ቅድስቴ በጣም ንጹህና በጣም ብዙ ፈተና ያለፈች ልጅ ነች። እንግዲህ እንደዛ በመሆኑ መጠን አሁን ላይ ብሩኬ በከፍተኛ ጥፋት እያጠፋና ከማህሌት ጋር እያደረገው ያለው ነገር እጅግ በጣም እኛንም ቅድስቴንም አስከፍቶታል ማለት ነው። ወደ ቤተሰቦቼ እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እኔ ቤተሰቦቼ እኔ በበኩሌ እጅግ በጣም አስጠልቶኛል። ምክንያቱም ማለት እንደዚህ ስትሸውደው
እንዴት ነው የምሸወደው? እንግዲህ እንደዛ ከሆነ መድብልም በእሱ ላይ በጣም በከፍተኛ እንደሚንቀው ነግሮታል ማለት ነው። ውድ ቤተሰቦቼ እኔ በበኩሌ ቅድስቴን ብሩኬ ቶሎ ቢያገባና ቅድስቴ ከዚህ ከጭንቅ ከችግር ከመጨነቅ ብትቆጠብ ብዬ ነው ማስበው ማለት ነው። ውድ ቤተሰቦቼ እንግዲህ እንደዛም መሆኑ ቀርቶ አሁን ላይ ቅድስቴ ወደ ሀገር ሄዳለሁ ብላ ሌላ ሀሳብ እያመጣች እንደሆነች ይታወቃል ማለት ነው። ውድ ቤተሰቦቼ እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ እኔ በበኩሌ እንደዛ እንዳይሆንና ማለት ከዛ ቤት ብትወጣና በውጭ ሆኖ ለእሷ የሚያስፈልጋትን ነገር እያሟሉ ቤት ተከራይቶ ብር ምግብም እየሰጡ ከእሷ ጋር ተባብሮ ቢያሳስሩ ባይነኝ ማለት ነው። ውድ ቤተሰቦቼ እንግዲህ በእኔ በኩል የነበረኝ ሀሳብ አስተያየቴ የእስካሁኑ ይህን ይመስላል። ሌላኛው ሀሳብ ደግሞ መርዞ ደላላውና ኤፍራታ ይጋባሉ ብላችሁ ታስባላችሁ ወይስ? በጣም በከፍተኛ ሁኔታ አሁን ላይ ኤፍራታ ከመርዞ ደላላው ብር እየከፈለች ትገኛለች ማለት ነው። እንግዲህ እንደዚህ አይነት ትዳር ይቀጥላል ወይስ አይቀጥልም ብትላላችሁ? እኔ በበኩሌ ዳጣ በጣም ለዛ ቤት በጣም ከፍተኛ ጥረት ታደርጋለች። እንግዲህ ዳጣ ደግሞ ለዛ ለብሩኬ ቤተሰብ በጣም ከቅድስቴና ከምሳሌ ጋር ያላት ቁርኝነት እጅግ በጣም የሚወደድ ነውና እኔ በበኩሌ ቅድስቴን አግብቶ ብሩኬም ደግሞ ዳጣ ምሳሌም ተደስቶ ቢኖሩ ደስተኛ ነኝ ይላለኝ። እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ ለድራማውና ለቻናሌ ያላችሁትን ፍቅራችሁ